በጅማ ሀገረ ስብከት በጅማ መረኖ ቅድስት ኪዳነ ምሕረት ቤተክርስቲያን ቋሚ የገቢ ማስገኛ G+6 ሁለገብ ህንፃ የመሰረት ድንጋይ በብፁዕ አቡነ እስጢፋኖስ ተቀመጠ። የመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን ለዘመናት በምዕመናን ድጋፍ ራሷን ስታስተዳድር የቆየች ቤተክርስቲያን እንደነበረች የሁለገብ ህንፃ አሰሪ ኮሚቴ ገልጿል። ይህንን ችግር በመቅረብ ቤተክርስቲያኗ በልማቷ ራሷን እንድትችል እንደሚያደርጋት ነው የተጠቀሰው። የሁለገብ ህንፃ ቤተክርስቲያን በአጠቃላይ ከ73 ሚሊዮን ብር በላይ የሚጠይቅ ሲሆን ይህንንም ወጪም ከሀገር ውስጥና ከሀገር ውጭ ባሉ የቤተክርስቲያን ልጆች ለማስተባበር መታቀዱን ኮሚቴው አስታውቋል። የጅማ የየምና የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ እስጢፋኖስ በመልእክታቸው ህንፃው እንዲጠናቀቅ ሁሉም ህዝበ ክርስቲያን የበኩሉን ድርሻ እንዲወጣ አሳስበዋል ሲል የጅማ ሀገረ ስብከት መገናኛ ብዙሃን ዘግቧል።